ቅስም ተሰብሮ ያውቃል? ከባድ ነው አይደል? በዚህ ቪዲዮ ላይ ማሳያችሁ አሁን ያያችሁትን የህፃናት ንግግር እንዴት በቀላሉ መስራት እንደምንችል ነው። የዚህ አይነት ቪዲዮዎችን ለመስራት እጃችሁ ላይ ስልክ ብቻ ካለ በቂ ነው። ስልካችሁ ላይ የሚያስፈልገው ደግሞ ChatGPT እና ማንኛውም ብራውዘር ካለ ለምሳሌ ክሮም ካለ በቂ ነው። በቃ በእነዚህ ሁለት አፕሊኬሽኖች ብቻ መስራት እንችላለን። ቪዲዮውን አጭርና ግልጽ በሆነ መልኩ ለእናንተ በሚገባ መልኩ አድርጌ ነው ያዘጋጀሁት። ሙሉ ቪዲዮውን አይታችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እኔ መልስላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። በመጀመሪያ የምናደርገው ወደ ChatGPT ገብተን ያዘጋጀነውን ፎቶ እናስገባለታለን። ይሄው ChatGPT ገብተናል። ከዛም ይሄን የምታዩትን ነክታችሁ ገብታችሁ ፎቶ አስገቡልታላችሁ። ከዛም ፎቶ እንደዚህ ያዘጋጀነውን መርጠን እናስገባለን። እኔ ያዘጋጀሁትን ላስገባ። ከዛም በኋላ ምንድነው የምናደርገው እንጽፍለታለን ወደ ህፃን ኢሜጅ እንዲቀየርልን create image turn this person into a baby and don't change the natural content ይሄው ሴንድ ብለን እንደክለታለን። ትንሽ ፕሮሰስ ያደርጋል። እዚህ ላይ የተወሰነ ደቂቃ ሊቆይ ይችላል። 1 ወይ 2 ደቂቃ ይቆያል። ከዛም ትንሽ ፕሮሰስ ካደረገ በኋላ የምታዩትን ፎቶ ይሰጠናል ማለት ነው። ከዛም ምንድነው የምናደርገው ይሄን የምታዩትን ፎቶ ዳውንሎድ ማድረግ ነው። ወደ ስልካችን ፋይል በምታዩት መልኩ ሴቭ እንለዋለን። ከዛ ወደ ስልካችን ክሮም ገብተን ወደ ዌብሳይታችን ነው የምንገባው። ሄራ.com ብለን ነው ሰርች የምናደርገው። የምታዩትን ብላችሁ ሰርች ታደርጋላችሁ። ከዛም እዚህ ጋር ምንድነው የምናደርገው ወደዚህ ስክሮል ያደረግን ወደ ላይ እንሄድና ይዩት። አሁንም መሄድ አለባችሁ። መጨረሻ አካባቢ ነው ያለው። ትንሽ ከሄድን በኋላ እዚህ ጋር ክሬት ሚላል። ከዛም ይሄንን አንድ ጊዜ ነክተን እንገባለን። ከዛ ሳይን ኢን ዊዝ ጉግል እንለዋለን። በጉግላችን ሳይን አፕ እንለዋለን። ከዛም ያዘጋጀነውን ኢሜል ነክተን እንገባለን ማለት ነው። እንደምታዩት ኮንቲኒዩ ብለን ተመዝግበናል። ከዛም እዚህ ጋር የምታዩትን 3 ዶቶች ነክተን ክሬት አን አካውንት እንለዋለን። እዚህ ላይ ጨርሰናል። ቪዲዮ ጀነሬት ወደ ማድረጉ እንገባለን። እዚህ ጋር ቪዲዮ የሚለውን እንመርጥለታለን። ከዛም እዚህ ጋር እንደምታዩት ኦዲዮ ስክሪፕት የሚል አለ። እዚህ ጋር ኦዲዮ እናስገባለታለን። እዚህ ጋር ያዘጋጀነውን አፕሎድ ኦዲዮ ብለን ነክተን ከስልካችን ላይ ያዘጋጀነው ኦዲዮ መኖር አለበት። እሱን አስገብተን ክሬት እናደርጋለን ማለት ነው። እንደምታዩት እንደዚህ ያመጣልናል። ከዛ አርቱ ቪዲዮ እንለዋለን። ከ20 ሰከንድ መብለጥ የለበትም። ፍሪ ሲሆን ከ20 ሰከንድ እንዲበልጥ አይፈልግም፣ ምክንያቱም በጣም ፕሮሰስ ስለሚያደርግ። ከዛም እዚህ ጋር ኢሜጃችንን ማስገባት አለብን፣ ኦዲዮ ሊጠቀመው የሚገባውን ኢሜጅ። ከዛም አፕሎድ ኢሜጅ እንለዋለን። እዚህ ጋር ቅድም የቀየርነው ኢሜጅ አለ፣ እሱን አስገባለሁ። ከዛም ጀነሬት ቪዲዮ ብለን እንልክለታለን። እዚህ ጋር ኮንቲኒዩ እንለዋለን። ከዛ ፕሮሰስ ያደርጋል። እንደዚህ ትንሽ ሊያስጠብቃችሁ ይችላል፣ እስከ 5 ደቂቃ ከዛም በላይ ሊሆን ይችላል፣ እንደ ኢንተርኔታችሁ ፍጥነትና በቃ አንዳንድ ጊዜ ኦፕሽናል ነው፣ ሊፈጥንም ሊዘገይም ይችላል። ትንሽ እንጠብቀዋለን። ትንሽ ከጠበቅነው በኋላ የዚህ አይነት ቪዲዮ ራሱ ክሬት ያደርግልናል። እዛም ዳውንሎድ አድርገን መውጣት ነው። እኔ ያዘጋጀሁት ቪዲዮ ከ20 ሰከንድ በላይ ስለሆነ ቆራርጬ 2 ቦታ አድርጌ ነው ክሬት የማደርገው፣ ምክንያቱም ከ20 ሰከንድ በላይ አይፈቅድም። ለዛም 2 ጊዜ ቆራርጠን ነው መጠቀም ያለብን። አሁን ባሳየኋችሁ መንገድ ድጋሚ እኔ ሰራዋለሁ፣ እናንተ ቀስ ብላችሁ መስራት ትችላላችሁ። ከዛም በቀላሉ እንደዚህ ሰርተን ጨርሰናል። 2 ቪዲዮ ስለሆነ ያዘጋጀነው ካፕከት ላይ ገብተን ሁለቱን አንድ ጋር ማድረግ አለብን። እናም የተለያዩ አኒሜሽኖችን እናስገባለን። በተጨማሪም ዙም ኢን እና ዙም አውት እንጨምርበታለን። ከዛም ካፕከት ላይ 2ቱን ቪዲዮ አንድ ጋር ካደረግን በኋላ ጨርሰናል። ኤክስፖርት ብለን እንወጣለን። ፋይናል ሪዛልቱን እስኪ ተመልከቱት። ቅስም ተሰብሮ ያውቃል? ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምጽ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው ተሰማኝ። ነገሩ አሁን ሳስበው ስራ እንጂ ንግግርህ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ። እንደምታዩት 5 ደቂቃ ባልሞላ ጊዜ ውስጥ ይሄን የመሰለ የኤአይ ቪዲዮ መስራት ችለናል። እናንተም የራሳችሁን ፈጠራ ጨምራችሁበት በኤአይ ብቻ እንደዚህ አይነት ቪዲዮዎችን መስራት ትችላላችሁ። አሁን ካሳዩኋችሁ ዌብሳይት በተጨማሪ ከሄራ ዌብሳይት በተጨማሪ ድሪሚና ኤአይ የሚባልና
ሃይጂን ኤአይ የሚባሉ ዌብሳይቶች አሉ። እነሱንም ተጠቅማችሁ የዚሁ አይነት ቪዲዮ መስራት ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከፈለጋችሁም የቴሌግራም ቻናሌ ላይ አስቀምጠዋለሁ። እንዲህ ብላችሁም ሰርች ማድረግ ትችላላችሁ። ግን ልነግራችሁ የምፈልገው ነገር ምንድነው እነዚህን ዌብሳይቶች በነፃ አይደለም እንጠቀመው። አሁን ፍሪ የተወሰነ ይሰጡናል እንጂ ለተወሰነ ደቂቃ ለ30 ደቂቃ እንድንጠቀምባቸው ፍሪ ይሰጡናል እንጂ በክፍያ ነው። ግን እኔ የምጠቀመው ብዙ ጊዜ እንደዚህ አይነት ቪዲዮዎችን ለመስራት በተለያየ ኢሜል ሬጂስተር እያደረኩ ነው የምጠቀመው እንጂ ከፍያ አይደለም። ምክንያቱም እኔ ሙሉ ጊዜ ዩቲዩብ ላይም ቲክቶክ ላይም እንደዚህ አይነት ቪዲዮዎችን ብዙ አልሰራም። ግን እናንተ ሰራላችሁ የምትሉ ከሆነ በክፍያ ብትጠቀሙ ራሱ አዋጭ ነው። ምክንያቱም አይታችኋል ቲክቶክ ላይ በጣም የሚታዩ ናቸው። እናም በቀጣይ ቪዲዮ ዓለምን እያነጋገረ የሚገኝ አንድ የኤአይ ዌብሳይት አለ። ብዙዎቻችሁ ሰምታችሁት ሊሆን ይችላል። ስለሱ ጠር ያለ ቪዲዮ ሰራላችኋለሁ። ፊልሞችን ሳይቀር ማስታወቂያዎችን ሳይቀር የፊልም ባለሙያዎችን እና የማስታወቂያ ባለሙያዎችን ከስራ ያስወጣል የተባለለት ዌብሳይት ነው። ምክንያቱም ምርጥ ፊልሞችን ምንም የኤአይ የማይመስሉ ፊልሞችን ራሱ በዌብሳይቱ መስራት ይቻላል እና ማስታወቂያዎችን በቀላሉ የሚቻልበት ዌብሳይት ነው። ስለሱ ዌብሳይት አንዳንድ ነገር እላችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።